ውሻ እንዴት ይፈራል? እብድ ማን ነው? እኔ ነኝ እብድ። ውስጡ ውሻ አይደለም ያለው ውሻ ሰከነ ልጁ ፍቅር አይደል ጨዋታ አይደል የፈለግሽው? ወደኝ ዘየው አንድ መታሽ ዝም አልኩኝ፣ ሁለት መታሽ ትላልቅ ሰዎች ነን አልኩ። አንቺ ግን ማቆም አልቻልሽም። የኔ ወድ ውጪና ዘየው ውጪ አይ ናቲ ሴት ቦል ናቲ ፊልተር ነው። ሰላም ውድ ቤተሰቦቻችን፣ እንደተለመደው ዘና ፈታ በሚያደርጉ ቪዲዮቻችን ተመልሰን መጥተናል። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ያደርጋችሁ ይሄን ቻናል ይቀላቀሉ። አይኖ ብዙዎቻችሁ አዲስ ናችሁ። እንዲሁም ቪዲዮዎቼ ደግሞ ብዙ ሰዎች ጋር እንዲደርስ ላይክ ማድረጋችሁን አትርሱ። ወደ ቪዲዮአችን ታላቁ ነክትን መታት ልክ ቤተሰብ ሲመጣ ልክ ማስበላት ሙድ ልክ ባይኒ ሲመጣ ልክ አበጥሮ እንደገረፋት አድርጎ ወጥ አድርጎ ማልቀስ ነው። በቃ ልጅት ረጅም ልጅ አይመቸኝም ስትል ቢቀርበትስ እንደው ቢቀርስ አለ እንዴ እንደ ስፖርተኛ ተለጥጦ ገና ለገና ሳካ አልተሳካ ለማይታወቅ ነገር አበሻ ማምስ ፀጉርህን ክሊንገት ተቆርጣ ስትመጣ የማይልቅበት በቃ እንደ ነጮቹ በትራስ ቀልድ ሲጀምር አይ እነዚህ ልጆች ወይ ማኪያ እንዲነሽና ሰላም ነው። እንዴት እንደናፈክ አለም ይሄ ራሱ እንዴት እንደናፈክሽኝ የኔ ውድ። እስኪ አንዴ እንኳን እንላፋ ወይ አንተ ሁሌ እንላፋ ማሪ ትላልቅ ሰዎች ነን። ማሪ ማጅራቴን ጎዳሽ። ትላልቅ ሰዎች ነን። እሺ ማሪ የኔ ታደገ ትልቅ ተሆነ እረፍ ነው። አሁን ወደ ቀልዱ አይደለ? አሁን ወደ ቀልዱ ገቡ አይደል? እንቃለ አይደለ? ማሪ እኔ እንዳንቺ ልፊያ በትራስ በመደባደብ ምናምን አላምንም። በእንደዚህ አይነት መንገድ ነው የፍቅር እንትኔን የምገልጽልሽ። እና እባክሽ ተቀበይ። ወጥሽ ሰጆ አማሪ ፍቅር አይደል ጨዋታ አይደል የፈለግሽው? ወጥሽ ሰጆ አንድ መታሽ ዝም አልኩኝ፣ ሁለት መታሽ ትላልቅ ሰዎች ነን አልኩ። አንቺ ግን ማቆም አልቻልሽም። የኔ ወድ ውጪና ሰጆ ውጪ Oh my God. Oh my God. ኧረ ዶሚኒክ እንደው መች ነው በሰላማዊ መልክ ማለፊያ ጥበብ ሲሰጥ ምንድነው የከፈተው? ስገባ ቀን 6 ሰዓት ቀን 6 ሰዓት ስልክ ይዤ ሽንት ቤት ስገባ ማታ 3 ሰዓት ማማ ዝናሽ እየሳቁ ፈገግ እያሉ ካልሆነ ጨዋታ ሲጫወቱም እርሶ ፈገግ እያሉ ነው መሆን ያለበት። እሺ ከእናንተ ጋር ታገር ሰላም ጋር ደህና ነኝ።
የፍቅረኛ ቤተሰቦች ልታወቅ ሄደ። ልክ መልክ አዩና ለነገሩ ዋናው ፍቅር ነው እንጂ ወይኔ ኧረ ወይኔ ኧረ ወይኔ ኧረ ይቀራል ዋናው ማለት ፍቅር ነው። ኧረ ከናያታ ጋሶ ዘመድ ቤት ሂደህ ህፃን ልጅ አሩ ጋይዞ ሊያጎር ይመጣ ታውስትለው ቤተሰቦቹ ጉረስለት ያለግዛል። ብዙ ነገር ሊቀር ይችላል። ባልዬ የት ሄዶ ነውና? አዎ ዛሬ ባልዬ የለም። አንተን ብቻውን ፈልጌ ነው የቀጠረው። ለራሴ ጉዳይ አላውቅም እንዴት ብዬ እንደምነግርህ፣ ግን በቃ ከሱ ይልቅ አንተ ነው ማለት ምን ያልሽው? አዎ አንቺ ምን አይነት ሴት ነሽ? ጓደኛዬ እኮ ነው። ልንገርሽ ስሜታዊ ሆኜ አይደለም፣ ግን ድጋሚ አጠገቤ ብትደርሺ እናቴ ተሙት እገልሻለሁ። እርግጥ ነው ቀጣዩ ፓርትስ የምርሽን ነው እንዴ? ማጥብቁት ወንድ ልጅ የሚባለው ከእነዚህ የተነሳ ነው። እኔ እኮ እየፈተንሽ ይመስለኝ እኮ እኔ በእናትሽ እናት የጀንበር ግባት የዶሮ ጩኸት ጓደኛዬ ቤትም ገብተህ አመድ አይለቅ። ቆንጆ ራት ነበር ወይ? እንኳን ወደድከው። እስቲ ስቴክን ያምጪልኝ። ስቴክን የለም። በቃ ሲንግል ይሁን። ምን አልክ? ስንጥርም የለም። በቃ ሲንግል ይሁን። ምን ብላሽ አመድ አይለቅ። ይሄ ነው በቃ ስትበላ ከአንድም ከሁለትም ሶስቴ አራት አመድ አይለቅ ሲል ታክሲ መስኮት እንዳይከፈት በብረት የምታስሩ የታክሲ ሾፌሮችና ወያሎች ወዳጅ ዘመዶቻችሁ እድሜ ልክ ይታሰሩ። አሁን ወደ ቤት የመጣሁበት ታክሲ ማለት ነው። ከጎን የተቀመጠው ልጅ ብብቱ ይሸታል። እዛ ደግሞ የኔ ጫሜ ይሸታል። ከዛ ደግሞ የኔ ሴት አለች የተቀባችው ሽቶ። ከዛ ደግሞ ፀሐዩ ታፈነን አንድ ላይ እንዲሄድን እሱ አንገቱን በመስኮት አጥቶ ሰፈር እየጠራ ቆንጆ አየሩን ይስባል። እኛ ዳለብን እንደ ማንንም ጫማው ልክ አማለከ ነው አለ ማጆ ያንንም ጫማ የኔ ነው አለ ጫማው። አንድ ዝም ብላችሁ አንድ ቁረጡ። አንድ ወሰዱ። አሁን ማለት ነው። ና ወደ አንድ ሁለት ሶስት ስንት ነው? ስንት ቁጥር ነው? ስምንት ያንተ ነው ማለት ነው። ስምንት በልተሃል ማለት ነው። በልተሃል አከተመው መጀመሪያ የኔ ነው ማለት ነው። አንሳ ብር አሁን ደግሞ ሄደ ነው። ከተመው መጀመሪያ ላይ አንሳ ብር ኦኬ። አሁን የኔ ነው። ቁማራ ነው እንዴ? አይደለም። ቁማራ ነው ብቻ። ወይኔ ቁማራ እናንተ አይ ናቲ ሴት ቦል ናቲ ፊልተር ነው። You get it?
If you don't get it, forget about it. እንድገበሽ አይናቴ አልገባኝም ጽሁፉና እሺ ናቲ ሴት ቦል ናቲ ፊልተር ነው ሁለት ፊልተር ነው ናቲ ፊልተር ማያ አበሻ ፒፕል በሰው ህይወት ይገባና ዳምስተይዚ እኔ ለደላይ እኔ እኔ ወደፊት ተምሬ ሰርቼ ተለውጬ ሀብታም ሆናለሁ ህይወት ሰማልና ተማለ አፈርደ ወይኔ ህይወት እንዲህ ነው ልትፈሪ ይሄን ያህል ከጀለስ ጋር ወሬ ለማየት ጠንቋይ ቤት ሄደን ቡና ቀድተው ሲሰጡን ጀለስ እስከዛ ጠንቋዩ አንተ ያማል ጤነኛ አይደለም። ኧረ ተው የቀበጡለት ይሄ ሁሉ ሰው ውሻ ፈርቶ ባልሆነ ውሻ እንዴት ይፈራል? እብድ ማን ነው? እኔ ነኝ እብድ ውሻ ነው። ምንም አያመጣም። ይኸውልህ እኔ እንዳልነክሰው ይፍራል። ሰማኸኝ? ከነከሰ ማንም ሰው ነው የማያስጥልህ። ማንም እንዲያስጥለኝ አልፈልግም። ኧረ ተው ወንድ ኮንክ ግባ። ውስጡ ውሻ አይደለም ያለው ውሻ ሰከነ ልጁ ነክሶ ምቃው አሁን እኮ ና እንጂ አንድ ሰዎች አሉ ውሻ እዚህ ጋር እኔ ያስገባሉ ና አጨራረትን ያሳዩልሃል። በተለያዩ ሶሻል ሚዲያዎች ላይ ቲክቶክ ላይ፣ ፌስቡክ፣ ኢንስታግራም ላይ በጣም አሪፍ እየተንቀሳቀሱ ነው። አራተኛው ይሄንን ነው ዩቲዩብን የምጠቀመው። ዩቲዩብን ያው እንግዲህ ሰፖርት ማድረግ የምትችሉ ሰዎች በጣም ቫይራል ሊወጣ ላይክ፣ ሼር ወይ ደግሞ ሰብስክራይብ እያደረጋችሁ ቻናሉን ግፉት አግዙ ትላለህ። ያ ሲሆን የተሻለም ስራ ለመስራት በርትት የምንለው ከእናንተ የሚጠበቀውን አድርጉ። እኔ የሚጠበቅብኝን አደርጋለሁ። ከዚህም የተሻለ የተለያዩ ስራዎችን ለመስራት እንሞክራለን። እስከዛ ግን አሁን ባደለበት አሁን በምንሰራበት እንጸድቃለን እንላችሁ። ለበን ቆይታ ይሄን ይመስል ነበር። ዘና ፈታ ላላችሁ ገምታለሁ። ሀሳብ አስተያየት ካላችሁ ኮሜንት ላይ ጻፉልኝ። በተጨማሪም ቪዲዮዎች ለሰዎች እንዲደርስልኝ ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። የቀጣይ ቪዲዮ ይበላል።